ሰላም ጤና ይስጥልኝ ክቡራትና ልገስ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጉበታችንን በዝምታ እናም በቀስታ የሚያጠፉ የጉበታችን ጤና ጠላቶች የሆኑ በርካታ ምግቦችን እነግራችኋለሁኝ። እናም እንዴት ጉበታችንን እንደሚጎዱ እናም ጉዳት እንደሚያደርሱ በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ። ስለዚህ እነዚህን ምግቦችን አሁኑኑ ቶሎ ማስወገድ ይኖርባችኋል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጉበታችን የሰውነታችን ዋና የሆነ መርዝ ማጣሪያ አካል ነው። ነገር ግን አንዳንድ የዕለት ተዕለት ምግቦች ከጊዜ በኋላ ጉበታችንን ያዝላሉ፣ ጉበታችንን ያሳጣሉ፣ እንዲሁም ለጠባሳም ይዳርጋሉ። ምግብ ጉበትን እንዴት እንደሚጎዳ ልንገራችሁ። ጤናማ ያልሆኑ ምግቦች በጉበት ሴሎች ውስጥ የስብ ክምችቶችን ይጨምራሉ፣ ፋቲ ሊቨርን ያስከትላሉ፣ ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽንንም ያነሳሳሉ፣ የኢንሱሊን ሬዚስታንስንም ያመጣሉ፣ ወደ የጉበት ፋይብሮሲስ፣ ከፋይብሮሲስ ወደ ሲርሆሲስ እናም ከሲርሆሲስ ወደ የጉበት ስራ ማቆም ጉበታችን እንዲያመራ ያደርጉታል ማለት ነው። ስለዚህ ጤናማ ያልሆኑ ምግቦች በዚህ መልኩ ጉበታችንን ይጎዱታል። ታዲያ ጉበታችንን በዝምታ እናም በቀስታ የሚያጠፉት ለጉበታችን ጠላትና መጥፎ የሆኑ ምግቦችን ልንገራችሁ። አንደኛ ጣፋጭ መጠጦች እናም በስኳር የበለጸጉ መጠጦች ናቸው። የጉበታችን ትልቁ ጠላት ናቸው። ለምሳሌ ለስላሳ መጠጦች፣ የታሸጉ የፍራፍሬ ጭማቂዎች፣ የኃይል ሰጪ መጠጦች እንዲሁም ጣፋጭ ሻይ። ጣፋጭ ሻይ ማለት ስኳር የበዛበት ሻይ እንዲሁም ደግሞ በጁስ ቤት አዛችሁ የምትጠቀሙት የጁስ አይነቶች ከፍተኛ የሆነ ስኳርና ጣፋጭ ናቸው። እነዚህ ጉበታችንን እንዴት ይጎዱታል? ከፍተኛ የፍሩክቶስ መጠን አላቸው። ፍሩክቶስ ሊፈጭ የሚችለው በጉበት ብቻ ነው። ከመጠን ያለፈ ፍሩክቶስ ወደ ስብ ይለወጣል። ስብ ይከማቻል፣ የሰባ የጉበት በሽታንም ያመጣል። ተፈጥሯዊ የተባሉ የታሸጉ ጭማቂዎች እንኳን ጉበታችንን ሊጎዱት ይችላሉ ማለት ነው። ስለዚህ በጣም ጥንቃቄ አድርጉ። ሁለተኛ የተቀነባበረ ስኳርና ጣፋጮች ናቸው። ለምሳሌ ከረሜላዎች፣ ኬኮች፣ አይስክሬም እና ጣፋጭ ብስኩቶች። እነዚህ የጉዳት መንገዱ የደም ስኳርን በከፍተኛ ሁኔታ ይጨምራሉ፣ የኢንሱሊን መጠንንም ከፍ ያደርጋሉ፣ በጉበት ሴሎች ውስጥ ስብ እንዲከማችም ያበረታታሉ፣ ኢንፍላሜሽን ወይም ደግሞ ብግነትንም ይጨምራሉ። ያለ አልኮል እንኳን ለስባማ ጉበት ይዳርጋሉ፣ ለነን አልኮሊክ ፋቲ ሊቨር ዲዚዝ ለምንለው ማለት ነው። ሶስተኛ ደግሞ አልኮል ነው። በጣም አደገኛው የጉበት መርዝ ነው። አልኮል ጉበትን እንዴት ያጠፋል? አልኮል ወደ አሴታል ዲሃይድ ወደ መርዛማ ንጥረ ነገር ይለወጣል። የኦክሲዲቲቭ ስትረስን ያመጣል፣ የጉበት ሴሎችንም ይገድላል፣ ኢንፍላሜሽን ወይም ደግሞ ብግነትንና ጠባሳንም ያነሳሳል። ሂደቱም በቅድሚያ ስባማ ጉበትን ያስከትላል፣ ቀለል ያለ ማለት ነው። ከዛም የአልኮል ሄፓታይተስን ያስከትላል። ከሄፓታይተስ ወደ ሲርኮሲስ ከዛም የጉበት ካንሰርን ያመጣል። ለተጎዳ ጉበት ማንኛውም የአልኮል መጠን ያለው አልኮል ደህንነቱ የተጠበቀ አይደለም። አራተኛ የተጠበሱ ምግቦችና ትራንስ ፋት ናቸው። ለምሳሌ ፍሬንች ፍራይስ ወይም ደግሞ ቺፕስ የምንለው፣ የተጠበሰ ዶሮ፣ የተለያዩ ቺፕሶችና ብስኩቶች፣ በመንገድ ላይ የሚጠበሱ የመክሰስ ምግቦች፣ ማንኛቸውም ምግቦች ጎጂ ናቸው። የጉዳት መንገዳቸው በኦክሳይድ በተጎዱ ስቦች የበለጸጉ ናቸው። መጥፎ ኮሌስትሮልንም ይጨምራሉ። በጉበት ውስጥ የስብ ክምችትን
እንዲፈጠር ያደርጋሉ። የጉበት ኢንፍላሜሽን ወይም ደግሞ ብግነትንም ያባብሳሉ። ትራንስፋቶች ከስባማ ጉበት ጋር በጠንካራ ሁኔታ የተያያዙ ናቸው። ስለዚህ እባካችሁ አስወግዷቸው። በመንገድ ላይ የምትጠቀሙት ማንኛውም የተጠባበሱ ምግቦች በጣም ጎጂ ናቸው። በተለይ በአሁኑ ሰዓት ላይ እርጥብ ብላችሁ የምትጠቀሙት ምግብ ከጊዜ በኋላ ጉበታችሁን ከጥቅም ውጪ እናም በጉበታችሁ ላይ ስብ ወይም ደግሞ የፋት ክምችትን እንደሚያስከትል ማወቅ አለባችሁ። ስለዚህ እያወቃችሁት መመገብ ተመራጭነት አለው። አምስተኛ የተቀነባበሩ እናም የታሸጉ ምግቦች ናቸው። ለምሳሌ ሶሴጅ፣ ሆት ዶግስ፣ ፓስታ በአይነቱ የታሸጉ የመክሰስ ምግቦች። እነዚህ ጉበታችንን እንዴት ይጎዳሉ? መከላከያ ወይም ደግሞ ፕሪሰርቫቲቭስ እናም በኬሚካሎች የተሞሉ ናቸው። በጉበት ላይ ያለውን የመርዝ ሸክምንም ይጨምራሉ። ትራይግሊሰራይድንም ከፍ ያደርጋሉ። ኢንፍላሜሽን ወይም ደግሞ ብግነትንም ያበረታታሉ። ጉበታችን ተጨማሪ ንጥረ ነገሮችን በማጽዳት ሂደት ውስጥም በጣም ይጫጨናል ወይም ደግሞ ስራ ይበዛበታል ማለት ነው። ስድስተኛ ነጭ ዱቄት ወይም ደግሞ የፉርኖ ዱቄት ምርቶች ናቸው። የተቀነባበሩ ካርቦሃይድሬትሶች የምንላቸው ናቸው ማለት ነው። ለምሳሌ ነጭ ዳቦ፣ ነጭ ፓስታ፣ ፒዛ፣ ነጭ ሩዝ ከመጠን በላይ እንደ መኮሮኒ ያሉ በነጭ ዱቄት የተሰሩ ማንኛቸውም ምርቶችን በተደጋጋሚ መጠቀም። እነዚህ በፍጥነት ወደ ስኳር ይለወጣሉ፣ ኢንሱሊንንም ከፍ ያደርጋሉ፣ በጉበት ውስጥ የስብ ክምችትንም ያበረታታሉ። ድምፅ አልባ የስባማ ጉበት መቀስቀሻ ናቸው። ሰባተኛ ከመጠን በላይ ቀይ ስጋ እናም የተቀነባበረ ስጋን መመገብ ነው። ለምሳሌ ቤከን፣ ሶሴጅ፣ ቅባት የበዛበት የበሬ ስጋን አብዝቶ መመገብ እንዴት ጉበታችንን ይጎዳል? ከፍተኛ የሳቹሬትድ ፋት አለው። ኢንፍላሜሽን ወይም ደግሞ ብግነትንም ይጨምራል። የኢንሱሊን ሬዚስታንስንም ይጨምራል። በጉበት ውስጥ ስብ እንዲገነባም ያደርጋል። የተቀነባበረ ስጋ ከትኩስ ስጋ ደግሞ የከፋ ነው። ስለዚህ የተጠባበሱ የስጋ አይነቶችን አትመገቡ። በተለይ በእያንዳንዱ ግሮሰሪ እናም ስጋ ቤት ውስጥ የምትጠቀሙት የተጠባበሱ ስጋዎች፣ እነዚህ ሸክላ ጥብስ እያላችሁ የምትጠቀሙት የስጋ አይነቶች ከፍተኛ የሆነ የጉበታችን ጎጂ ናቸው። ስምንተኛ ሰው ሰራሽ ማጣፈጫዎች ናቸው። የተደበቀ የጉበት ጠላት ናቸው። ለምሳሌ አስፓርታም፣ ሳክሪን፣ ሱክራሎስ የምንላቸው እነዚህ እንዴት ይጎዳሉ ጉበታችንን? የአንጀት ባክቴሪያን ይለውጣሉ። የጉበት ኢንፍላሜሽን ወይም ደግሞ ብግነትን ይጨምራሉ። የኢንሱሊን ሬዚስታንስንም ከፍ ያደርጋሉ። ብዙውን ጊዜ ለስኳር ህመምተኞች ደህንነቱ የተጠበቀ ተብለው ቢሸጡም ከልክ በላይ ሲሆኑ ግን በጣም ጎጂ ናቸው። ዘጠነኛ ከመጠን በላይ ጨውና ጨው የበዛባቸው ምግቦች ናቸው። ለምሳሌ ኮምጣጤ፣ ችብሶች፣ ጨዋማ የመክሰስ ምግቦች፣ ቶሎ የሚዘጋጁ ሾርባዎች እንዴት ጉበታችንን ይጎዳሉ? የጉበት ኢንፍላሜሽንን ያባብሳሉ። የፈሳሽ መከማቸትንም ይጨምራሉ። በሲርኮሲስ ታካሚዎች ላይ ደግሞ የደም ግፊትንም ይጨምራል። ጨው የሆድ እብጠትን ወይም ደግሞ አሳይተስንም ያባብሰዋል። አስረኛ ያረሩ የተቃጠሉ እናም በጣም የበሰሉ ምግቦች ናቸው። ለምሳሌ ያረረ ስጋ እናም የተቃጠሉ ማንኛቸውም ምግቦች እንዴት ጉበታችንን ይጎዳሉ? መርዛማ ውህዶችን ያመነጫሉ። የኦክሳይድ ስትረስንም ይጨምራሉ። የጉበትን የመርዝ ማጽጃ መንገዶችንም ያጨናንቃል። 11ኛ ከመጠን በላይ የሆነ የወተት ተዋጽኦች ናቸው። ከፍተኛ ለምሳሌ ቅባት የበዛበት አይብ፣ ክሬምና ቅቤ እንዴት ጉበታችንን ይጎዳሉ? ከፍተኛ የሳቹሬትድ ፋት አለው። የስብ ክምችትን ያበረታታል። ኢንፍላሜሽን ወይም ደግሞ ብግነትንም ይጨምራል። አነስተኛ ቅባት ያላቸው የወተት ተዋጽኦች ደግሞ ደህንነታቸው የተጠበቀ ነው። 12ኛ ከመጠን በላይ የምግብ ዘይቶች ናቸው። የተሳሳቱ ዘይቶች ማለት ነው። መጥፎ ዘይቶችን ማስወገድ። የተቀነባበሩ የአትክልት ዘይቶች፣ ደጋግሞ ጥቅም ላይ የዋለ ዘይት በተለይ ችፕስን በምትጠብሱበት ጊዜ አንድን ዘይት ደጋግማችሁ ሌሎች ምግቦችን በጣም በተደጋጋሚ በምትጠብሱበት ጊዜ
ከፍተኛ የሆነ ጉዳት አለው። 10 እና 100 እጥፍ የሚሆን ማለት ነው። እንዴት ጉበታችንን ይጎዳል? በኦክሳይድ የተጎዱ ስቦች የጉበት ሴሎችን ያጠፋሉ። ለስባማ ጉበት የመጋለጥ እድልንም ይጨምራሉ። ደጋግሞ የሞቀ ዘይት ደግሞ እጅግ በጣም መርዛማ ነው። በጣም ተጠንቀቁ። ለዚህ ነው እንደ ቺፕስ እና የተጠባበሱ ምግቦችን በየመንገዱ የሚሸጡትን አትመገቡ የሚባለው። ምክንያቱም አንዱን ዘይት ደጋግመው በጣም ስለሚጠቀሙና ስለሚያበስሉበት ነው። ስለዚህ ጉዳቱ እጅግ የከፋ እናም መርዛማ ነው ማለት ነው። ታዲያ ለጉበታችን በጣም መጥፎቹ ጥምረቶች አልኮልና የተጠበሰ ምግብን አንድ ላይ የምትመገቡ ከሆነ፣ ስኳርና የተቀነባበሩ ካርቦሃይድሬትሶች፣ መጥፎ ምግቦች ጀንክ ፉድ የምንላቸው እነዚህ የጉበት ጉዳትን በከፍተኛ ፍጥነት ያፋጥኑታል። ታዲያ ጉበታችን እየተሰቃየ መሆኑን የሚያሳዩ ምልክቶች አሉ። ድካም፣ የሆድ አካባቢ ስብ፣ የሆድ መነፋት፣ የሽንት መጥቆር፣ ደካማ የምግብ መፈጨትናም ከፍ ያሉ የጉበት ኢንዛይሞች ይከሰታል። ታዲያ ለጉበታችን ተስማሚ የሆኑ አማራጮች ለስላሳ መጠጦችን በሎሚ ውሃ መተካት፣ የተጠበሱ ምግቦችን በእንፋሎት በበሰለ እናም ግሪልድ በሆኑ ምግቦች መተካት፣ ነጭ ዳቦን በሙሉ ጥራጥሬዎች መተካት። በፉርኖ ዱቄት የተጋገረ ዳቦን አሁን ለምሳሌ በሙሉ ስንዴ ዱቄት በተጋገረ ዳቦ መተካት ይመረጣል። ጣፋጮችን በፍራፍሬዎች መተካት፣ የተቀነባበሩ መክሰስ ምግቦችን በለውዝና በጥራጥሬዎች መተካት ተመራጭነት አለው። ማታ ላይ ቺፕስ እና ሌሎች እንደዚህ እንደ እርጥብ የሚባሉ ምግቦችን ከምትጠቀሙ ይልቅ ለውዝና ጥራጥሬዎችን መጠቀም ተመራጭነት አለው ማለት ነው። እንዲሁም ብልህነት ነው። ጤናችሁንም ለረጅም ጊዜ ይጠብቀዋል። በአጠቃላይ እነዚህ ምግቦች ጉበታችንን በአንድ ሌሊት አይጎዱትም፣ ለዓመታት በዝምታ ያጠፉታል። አብዛኛዎቹ ሰዎች የጉበት በሽታን የሚያውቁት በጣም ዘግይተው ነው። ምክንያቱም የመጀመሪያው ጉዳት ምንም አይነት ህመም የለውም። ምልክቶች ከመታየታቸው በፊት ጉበታችሁን መጠበቅ አስፈላጊ ነው፣ ብልህነትም ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ጉበታችንን በጊዜ ሂደት ቀስ በቀስና በዝምታ የሚያጠፉ መጥፎ ምግቦች፣ ለጉበታችን የማይስማሙ ጠላት የሆኑ ምግቦችን በዚህ ቪዲዮ ላይ ነግሬያቸዋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።